ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ቆንጆና ጣፋጭ የሆነ ቆቆር ነው የምንሰራ። እኔ በመጀመሪያ እርሾ ነው የማዘጋጀው። ለእርሾ የሚሆነኝ 1 ኩባያ ውሃ፣ 2 ማንኪያ ስኳር፣ 1 ማንኪያ እርሾ አረግና በዚህ መልኩ በጠብጠዋለሁ። ከዛ ከበጠበጥኩኝ በኋላ ከ10 እስከ 15 ደቂቃ ተዋለሁኝ ኩፍ እስከሚልልኝ። ይሄው የበጠበጥኩት እርሾ በዚህ መልኩ ኩፍ ብሎልኛል። እኔ የተጠቀምኩት 3 ኩባያ ዱቄት ነው። እናንተ ከዛም በላይ መጠቀም ትችላላችሁ። 1 ማንኪያ ጨው፣ 2 ማንኪያ ዘይት፣ 1 ማንኪያ ጥቁር አዝሙድ እና ቅድም የበጠበጥኩትን እርሾ ውሃ የሚበቃኝን ያክል ጨምርና አቀላቅዬ በዚህ መልኩ አሸዋለሁ። በደንብ አድርጌ አሸዋለሁ። ያው ሊጤ በጣም መድረቅ የለበትም፣ በጣም መለስለስ የለበትም። ቆንጆ አድርጌ አሻለሁ። ይሄው ያዘጋጀሁት ሊጥ ከዛ እንደዚህ ጠቀልላለሁ። በዚህ መልኩ ቆራርጠዋለሁ። የቆራረጥኩትን በእኩል ሳይዝ ዳምጣለሁ። በዚህ መልኩ ጠቅልዬ ቆራርጣለሁ። ከዛ ትንሽ ሰንጠቅ ሰንጠቅ አደርጋለሁ በቢላ እና ጠብሳለሁኝ። ዘይቴን እንደዚህ መጥበሻ ላይ አድርጋለሁ። ስንጠብስ እሳት በጣም መብዛት የለበትም፣ ልብልብ እንዳይልብን ቀስ ብለን ቃ ብሎ ያኔ ድርቅ ብሎ መጠበስ አለበት። እና ቤተሰብ ቆንጆ የሆነ የቆቆር አሰራር ነው፣ ሞክሩት። ፈጣንና ጣፋጭ ነው። እንደኔ የምትወዱ ቆቆር የምትወዱ ካላችሁ ሞክሩት። በጣም ቆንጆ ነው። ቪዲዮውን ከወደዳችሁ ላይክ፣ ሼር ማድረጋችሁን አትርሱ። ቤተሰብ ሰብስክራይብም አድርጉኝ፣ አበረታቱኝ። ወዳችኋለሁ። በድጋሚ እስከምንገናኝ ባይ